በእውነቱ የተፈጠረው ተግባር ልብን የሚነካ ለማየት የሚዘገንን ነው። የማረጋግጥላችሁ ነገር ቢኖር ይህን ወንጀል የፈጸሙ ኃይሎች ከህግ እንደማያመልጥ ነው። መንግስትም ደግሞ ለዚህ ቀን ከሌት ሳይታክት ይሰራል። በእውነቱ ይህች ቤተክርስቲያን ሀገር ማለት ነው። ህዝቡም የተለመደ ትብብሩ እንዳይለየን እንጠይቃለን። እሱን ታውቂዋለሽ? እሱን ገጭ አድርጌ ሄድኩ ማለት ከዛ በኋላ ነጭ ጫሜ እሱን ተጫምቼ ሄድኩልሽ። ታዲያ ሙሽራ ምን ነው የትላችሁ? ማንሽ ሙሽራ ሞንሰሌ ታያት እሷማ ምን ብትለኝ ጥሩ ነው። ሀይ ቆንጆ ስላት ይጀ ማለት ነው። ምን ነው ዛሬ ደግሞ የጠፋ ሻማ መስለ መጣ። ህግ ባለበት ሀገር አማኝ በሞላበት መንደር በሁለት ወር ውስጥ እንዴት 3 ቤተክርስቲያን ሊቃጠል ይችላል? ሰርፕራይዝ! ምን ነው ደጅ አስጠናሽኝ? 7 ሰዓት ቀጥረሽኝ አሁን 9 ሰዓት ትመጫለሽ? ዳጊ ደግሞ 2 ሰዓት እኮ ለፍቅር የሚከፈለው በጣም ትንሽ መስዋዕትነት ነው። አይ እሱስ ልክ ነሽ። እንኳን እነዚህ 2 ሰዓት እነዚህ አይነት ረጅም ጊዜያት ስጠብቅሽ አይደል? እኛ ስለ ስሙም ሰይፍ እንቀበላለን፣ አንፈራ። ቤተክርስቲያን ስለ ደህንነቷ የሚጨነቁላትን የሚቆረቆሩላትን አስተምራ ለዚህ አብቅታለች። ምንም እንኳን በስልጣን በዝታችሁ የፈለጋችሁትን ብዙ ነገር ማድረግ ብትችሉ እኛም በእግዚአብሔር ኃይል እስከ ዕለተ ሞታችን ድረስ እንታገልላታለን። አባታችን እስኪ ስለተፈጠረው ነገር ያስረዱ። እኔማ በአንቺን ዘግቼ በጸሎት ሳለሁ ድምፅ ሰማሁ። ደግሞ የምን ታምር ነው ብዬ ከቤት ብወጣ ቤተክርስቲያኗ ተቃጥላ ካህናትና አገልጋዮች እንደ በግ ታርደው እንደ እንጨት በሳት ውስጥ ተጋድመው ተመለከቱ። አገልጋይ ካህናትና ዲያቆናት እናም ንግሥት ሆይ ምዕመናኑ እሳቱን ለማጥፋት ቅጠል ቆርጠው ውሃ ይዘው እሳት ቤተክርስቲያኗን ለማጥፋት ሲሯሯጡ ደረስኩባቸው። እንደደረስኩም ያየሁትን ማመን አቃተኝ። ንዋየ ቅድሳት መጻሕፍቱ ተቃጥለው ሁሉም እንዳልነበር ሆነዋል። በእውነቱ የተፈጠረው ተግባር ልብን የሚነካ ለማየት የሚዘገንን ነው። የማረጋግጥላችሁ ነገር ቢኖር ይህን ወንጀል የፈጸሙ ኃይሎች ከህግ እንደማያመልጥ ነው። መንግስትም ደግሞ ለዚህ ቀን ከሌት ሳይታክት ይሰራል። በእውነቱ ይህች ቤተክርስቲያን ሀገር ማለት ነው። ህዝቡም የተለመደ ትብብሩ እንዳይለየን እንጠይቃለን። ሰላም ዋሉ አባት። ጋዜጠኛ ተመስገን ደሳለኝ እባላለሁ። ከብሩ ራዲዮን የመጣሁት ለኢንተርቪው ፈልጌዎት ነበር። ፈቃደኛ ነዎት? ፈቃደኛ ነኝ ልጅ። እሺ ስምዎን ያስተዋውቁኝ? አባ ገብረ ጻድቅ እባላለሁ። አስተዳዳሪ ነኝ። መልካም። እስኪ ስለታረዱት አገልጋዮችና ስለወደሙት ንብረቶች ያለዎትን መረጃ በዝርዝር ንገሩኝ።
እንደምታየው ቤተክርስቲያኗ ሙሉ በሙሉ አመድ ሆናለች። በውስጧ የነበሩት ንዋየ ቅድሳትም ተቃጥለዋል። የቃጠሎ ቀን ምሽት አገልግሎት ላይ ከነበሩ አገልጋይ ካህናት መካከል 2 ካህንና 1 ዲያቆን በእሳት ውስጥ ተቃጥለዋል። ነገር ግን የኔ ልጅ አንድ ዲያቆን የደረሰበት አልታወቅም። እሳት ነው የት ይሁን ያወቅነው ነገር የለም። እኔ ልጅ ጨረሱ። እናመሰግናለን። ሰላም እሺ አባታችን፣ ማንኛውም ችግር በተፈጠረ ጊዜ ኤኒታይም በራችን ክፍት ነው። አይዟችሁ፣ ምን ነው ፈጣሪያችን፣ ምን ነው የመከራችንን ጠራ በዛው። ምን ነው ፈጣሪያችን፣ ከቁጥር የበዙ ታንኳዎች ባሉበት ምን ነው አንተ ባለበት ወጀው ማየሩ። ሁሉ ወርቅ ለሰጠ ጠጠር፣ ዳቦ ለሰጠ ድንጋይ ይገባል። የበሉበትን እጅ የቆረጡትን እጅ የሚቆርጡ ያጠቡትን ጡት የሚቆርጡ የፍኞች ጡቶች ምንኛ በዙ። ሀገርን ከድንበሩ ሰላምን ከነ ክብሩ ፊደልን ከነ ቁጥር ቆየች ለዚች ቅድስት ቤተ ክርስቲያን ይገባል የምለው አባታችን። አባቴ እንዲያው እነዚህ የህግ አካላት እውነት እንዲያው ጥያቄያችንን ተቀብለው ጉዳዩን ይፈቱልን ይመስሎታል? እንዴት አባቴ ባለስልጣኗ የተናገሩትን አልሰሙም? ስለደረሰው የገንዘብ ኪሳራ የገንዘብ ድጋፍ እንደሚያደርጉልን ቃል ገብተውልናል እኮ አባ። እስኪ ይሁን ብቻ እኔ ምንም ደስ አላለኝም። እንዲያው ነገሩ ሁላ ተዳፍኖ የውሃ ሽታ ሆኖ እንዳይቀር ስጋቴ ነው። የት አባቴ እንደው ከፈጣሪ ቀጥሎ ከመንግስት አካላት ውጭ ለማና ቤት ይባላል ብለው ነው። ባይሆን እኛ በጸሎትና ግዛቸው እንጂ አባቴ። እስኪ ይሁን ብቻ እንዲያው ፈጣሪ እነዚህ የሞቱትንስ ሰማዕታት ሆኑ የደም አክሊል ተቀዳጁ ይባላል። የዛ ደግ አገልጋይ የዲያቆን መርን ነገር ነው እንጂ አባቴ ያው የውሃ የበላው ሆኖ ቀረ አይደል? የበላው ይዋልቃምን አባቴ ጅብ ይብላው በሰዓት ውስጥ ይቃጠል የታወቀ ነገር የለም። ብቻ የቃጠሎ ቀን እያዘጋጀ በነበረበት ሰዓት ቤተ መቅደስ ነበረ። እንደው አባቴ እኔ ስጋት በሰዓት ውስጥ ተቃጥሎ አመድ ሆኖ እንዳይቀር ነው ስጋቴ አባቴ። አባቴ ደግ ደጉን እናስብ። ብቻ ፈጣሪያችን ያመጣውን ተመቀበሉ። ምንም አማራጭ የለንም። እንዲያው ምንም ፍንጭ ሳናገኝ ከመፈረጃችን በፊት እንዲያው እነዚህ የህግ አካላትን አጠናክረን ፍለጋውን እንዲያጠናክሩት እንጠይቃቸው። እንዲያው አባቴ አልሰሙም ይሆናል እንጂ ስለተፈጠረው ነገር በደንብ እነግርሃቸው። እነሱም የደረሱበትን ነገር እንደሚነግሩንና እንደሚያሳውቁን ቃል ገብተውልናል። አባ አይጨነቁ። እስኪ ይሁን ባቴ ሰዎች እኮ ቀን ሙሉ አሉ። ከ2 ወር በፊት የእሳት አደጋ በደረሰ
ገዳም ጉዳይ በማጣራት ላይ እንደሚገኝ የፖሊስ ጽሕፈት ቤት አስታወቀም። ኮሚሽነር አዱኛ ግርማ እንደገለጹት ከሆነም በገዳሙ ላይ የደረሰው የእሳት አደጋ ወደ አጎራባች አካባቢዎች እንዳይደርስ ፖሊስ ባደረገው ርብርብ ከህብረተሰቡ ጋር በመሆን የከፋ ጉዳት ሊያደርስ ይችል የነበረውን ቃጠሎ በጊዜው መቆጣጠር ተችሏል። የአደጋውን ምክንያትና የደረሱትን ጉዳቶች በተመለከተ አሁንም የማጣራት ሂደቱ የቀጠለ ሲሆን ህብረተሰቡ ፖሊስ አጣርቶ ትክክለኛውን መረጃ እስከሚያቀርብ ድረስ ያለምንም መደናገር በትዕግስት እንዲጠብቁ አሳስቧል። በሌላ በኩል በገዳሙ ምዕመንና ካህናት ፍትህ ተጓድሏል ብለው ቅሬታቸውን እያቀረቡ ይገኛሉ። ምዕመኑ ጥፋት የፈጸሙ አካላት ተጣርተው ባልተያዙበትና በህግ ባልተጠየቁበት ሁኔታ የደህንነት ስጋት ውስጥ ነን ሲሉ አማረዋል። ብሩዕ ራዲዮ በጉዳዩ ላይ የሚከተለውን ባለስልጣን አናግሮ የሚከተለውን ምላሽ አግኝተዋል። ማጣራትና ፍትህ ዘግቷል ለሚሉ ባለስልጣናት መልስ አላቸው። ህዝቡ ፍትህ ዘግቷል ማለቱን በተለያየ መንገድ ሲገልጽ ቆይቷል። ሀሳቡ እንደ ሀሳብ ጥሩ ነው። እንዳካሄድ ግን ፖሊስም ሆነ ሌሎች የፍትህ አካላት የሚሰሩበት ራሱን የቻለ አሰራር አላቸው። አሁን መረጃ በማሰባሰብ ላይ ነን። መረጃዎችን አሰባስበን እንደጨረስ የሚጠየቁ አካላት የሚኖሩ ከሆነ ለፍርድ የምናቀርብ ይሆናል። ሌላ ማለት የሚፈልገው ነገር ማህበረሰቡ ያለምንም መደናገር የማጣራት ውጤቱን እንዲጠብቅ በትህትና ጠይቃለሁ። አመሰግናለሁ። አድማጮቻችን ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ምሳሌ አሁንስ አበዙት። ሁል ጊዜ በማጣራት ላይ ነን። በትዕግስት ጠብቁ ብቻ ነው የሚያውቁት። የልጄ መርድ ነገር አስከሬኑን እንኳን አግኝቼ ሳልቀብረው፣ ወይኔ መርድ ልጅ፣ ወይኔ ልጅ። ምነው ወንድሜ እንደ ሸማኔ መወርወሪያ ወዲና ወዲህ የምትዋላቸው? አይ አንቺ ምን አለብሽ? ምንሽ ተነካት ይጀምራል። እኔ እንጃ ወንድሜ፣ መቼም ፎንቃ ግን ሳያሰቃይህ አልቀረም አይደለም? ፎንቃ እንግዲህ ፎንቃ የሚለውን ቃል መንዝረን አበጥረን አብጠርጥረን ስናየው ቃሉ የቻይንኛ ሳይሆን አይቀርም። ምክንያቱም ፎንቃ ላይ ሳይሆን እንደ ቻይና ዕቃ ማንነትን የሚገዛ ውብና ማራኪ ነው። ግን ወደ ውስጥ ሲገቡ ፎንቃ ልክ እንደ ቻይና ዕቃ ማንፏቀቁም አይቀርም እና እኔ የምመክርህ ወንድሜ ከፎንቃ ይልቅ ፍቅር እንዲይዝ ነው። ምክንያቱም ፍቅር መስራቹ ዓለምን በሞቱ የገዛው ኢየሱስ ክርስቶስ ነው። ደግሞ ኢየሱስ ክርስቶስ የመሰረታቸው ነገሮች መሰረታቸው አለት ነው። አለቱ አይፈርስም፣ አይናወጥም። ስለዚህ የቻይና ዕቃ ከመሰለው ፎንቃ ይልቅ ክርስቶስ በሞቱ የመሰረተው ፍቅር በእጅጉ ይበልጣል። እባክህ አንተ ሲጀመር የኑሮ ውድነት እንጂ መች ፍቅር አሳበደ። ኧረ በቃችሁ። እኔ እዚህ ቁጭ ብዬ ስለከበረ ታወራላችሁ። ድሮስ እናንተ ጠቅልሎ የወሰደው መሬት ነበር እንጂ ቁም ነገረኛው ልጅ ይሄ ብድ እንኳን ከእናንተ ተሽሎ እንዲህ ሲናገሩት፣ ወይኔ መሬት ልጅ እሱ ነበር እንጂ ድሮስ። ማኔ ደግሞ ለምንድን ነው በሆነ ባልሆነ ስሙን እያነሳሽ የምታለቅሽው እንዴ? እያለ ወደደ አንጀት እሱ ስትወልድ ይገባቸዋል። ማዬ ደግሞ በቃ ተረጋጋ። እማዬ እንትን ያትባክሽ የሊቅ ማለት እንደው ምን ልበላት? ምን ይሻለኛል? እንደው ሂጅ እወድሻለሁ ልበላት? አይ ለሰው ባል እና ምን ልበላት? እጠላሻለሁ በላት። እሺ አቤት ብዬ ያማከሩሽ ጠላት። አሬ ቆይ ለምን ተቀደች ብያለሽ? ግን ወዲህ ወይ ለመሆኑ ጠይቀሃታል? እንደ ስትቀን እኮ እንደተመላለስኩ ያልጠየቁበትን ከጠየቂኝ እስኪ ስንት ቀን? እሺ ታዲያ ምን አታድርግ? ባለፈው ነጭ ስሜን ታውቂዋለሽ አይደል? እሱን ገጭ አድርጌ ሄድኩ ማለት ከዛ በኋላ ነጭ ጫሜ እሱን ተጫምቼ ሄድኩልሽ። ታዲያ ሙሽራ መስሎ የትላት ማንሽ ሙሽራ መምሰል ታያት። እሷማ ምን ብትለኝ ጥሩ ነው? ሀይ ቆንጆ ስላት ሂጅ ማለት ነው። ምነው ዛሬ ደግሞ የጠፋ ሻማ መስለህ መጣህ? የጠፋ ሻማ እውነት አልኩ ነው። ነጭ ጫማ፣ ነጭ ሱፍ፣ በዚያ ላይ ካሰል የመሰለ ፊት ጫማ ነበር። እኔ ብለው ለምን ዛሬ ደግሞ የበራ ሻማ መስለህ አታስረዳ? ታዲያስ እንዴ ማምሰል ይችላል እንደዛ? በደንብ እንጂ። ለምን ይሄ ከሰል የመሰለ ፊት ቀይ ቀለም ተቀብታትን? እኔ ደግሞ ከብድ ሌላ ነገር ይወጣል ብዬ ለመስራት ነው ጓጓቴ። ሲጀምር እንዲሁ ማለት ሀሳብ መጣልኝ። ስማ ወንድሜ፣ መጀመሪያ ማለት
ከቤቱ ሽክትልና የፓሪስ ሽቶን ትቀባና ፓጃሮ መኪና ላይ እየነዳ ከቆመችበት ፊት ገድ ትልላታለህ አይደለ? ያኔ አይደለም ጋቢና ፓርቶ መጋላ ላይ ራሱ ጠፍራ ብትወስዳት በእያለች ነው ደረጋ አንቺ ፋቱ ከሪማኒ እጅ ስትመጣይ አንቺ ስትወረሽ እንዴ እንደምት ምንድን ነበር ያልሽው? ፓጃሮ መኪና አንቺ ምን አስበሽ ነው በዚህ ሰዓት በዚህ ኑሮ ውድነት ፓጃሮ መኪና ቀርቶ ጋራጅ ከየት ይመጣል? ይሄን ነው ማለት ኧረ እንደውም እኮ ዛሬ ከነጋ ላይ ማለት በጣም ነው ፍቅ ያለችኝ። በጣም ዛሬ አሳይሻለሁ። አላየኋትም። ይሄ ከነጋራ 7 ጊዜ ወይ 8 ጊዜ ይቃታል። አላየኋትም ይላል። ጅራት የላትም እንጂ እኮ ጅራቷ ወይ እንደው በሞት እስቲ አሁን ጤዛ ለሆነው ለዘመኑ ፍቅር አሁን ሰው እንዴት እንደዚህ ይሆናል? ልጅ እኮ እንደሌሉት የሚነዳ ሳኮ ነው የሆነ ልጅ። እንግዲህ ፈረስ እንዳንለው በለሳነስ የለው፣ አሳማ እንዳንለው ጅራት የለው። ወይ ዘፋኝ ወይ ፍቅር አለ ዘፋኝ። ሰው እንዴት እንደዚህ ያብዳል? ሰላም አለች ውስጥ ሆና እማዬ አባ መጥተዋል ማለት ወይኔ በሞትኩ አባ መጥቶ ይግቡ ወደ ቤት። እሺ እሺ። በዚህ ፀሐይ በሰላም ነው የመጣው? በሰላም ነው። ደህና ሰነበቱ? እንዲሁ በሰላም ነው። በዚህ ግን መንገዴን ሳልፍ እጠይቃችሁ ብዬ ነበረ። መልካም አሉ። እንዲያውም በዛውም ስለ ዲያቆን የተሰማ ነገር ካለ ለመጠየቅ ነበር። አያባ ተስፋ አልቆረጡም ነበር። አመድ የሆነው ልጅ ከየት ብሎ ይመጣል ነው አባ የእሱን ነገር ምናቤተውት ወደ ተማሪያ ቤተውት አባ አይገባም። ወደ እግዚአብሔር መጮህ ነው የሚበጀው። የማምን ናለው እኔ የምልሽ ወደ ተማሪያ አሁን እኔ ስገባ የወጣው ልጅ ያለ ዛሬም አይቼዋለሁ። ጤነኛም አይመስልም። ማንም እውነትህን ነው። ወዲህ ነው ነገሩ። የአባታቸው መቼም ያመጣብኝ ነገር የለም። ከሌላ የወለደው ልጅ ነው። አሁን ነው በቅርቡ የሰማው እና ህመምተኛ ሆኖባቸው ቤተሰብም የለው ከእህት ወንድሞቹ ጋር ሲጨመር ከተሻለ ብሎ አመስፈጥተው እኔስ የሞት እናት ሆኜ እንዴት ብሎ ልቤ ይጨምራል። ጥሩ ስራ ሊሰራሽ ምን መልካም ስራ ያደረግሽ የሰማይ ቤትሽን እየሰራሽ ነው። እግዚአብሔር ይባርክ። በሉ እኔ ልሂድ። ቸኩላለሁ። በሉ ደህና ሁኑ። ይበሉ ሰላም ሆኑ አባ። አሜን። ሕግ ባለበት ሀገር አማኝ በሞላበት መንደር በሁለት ወር ውስጥ እንዴት 3 ቤተ ክርስቲያን ሊቃጠል ይችላል? አባታችን እኛ ወንጀለኞችን ለመያዝ ሌት ከቀን ያለ መታከት እንቅልፍ አጥተን እየሰራን ነው። እናንተም ብትሆኑ በእናንተ መነጽር ብቻ ሳይሆን በእኛም መነጽር ማየት ይገባችኋል። የእናንተ እንቅልፍ ማጣት ቅጣት እኛንስ ቢሆን እንዲያው በርቱና ዘመናችን የሕግ ፊት ታሳዩ ድጄ ባታስቀሩ ምን አለ? እንደዚህ ማያካብዱት የእናንተ ቤት አንድ ቤት መቃጠሉ በአንድ ቀን ውስጥ ስንት ቤት በሚቃጠልባት ሀገር ላይ የእናንተ ቤት አንድ ቤት መቃጠሉ ምን ይደንቃል? የራሳችሁ አምላክ ያልጠበቀውን መቅደስ ማን ይጠብቅላችሁ?
ቅርሱን ስጡን በሙዚየም እናስቀምጣላችሁ አሻፈረን አላቸው። ታዲያ የማን ችግር? መቅደሱንማ ይጠብቃል፣ መቅደሱን ይጠብቃል። ዝም አይልም። ቢዘገይም ዝም ያለ እንዳይመስልህ። ታቦተ ጽዮንን ከእስራኤል መማረክ አንድ ትምህርት ነው። እስራኤላውያን ኃጢአታቸው በበዛ ጊዜ ኃይልና በረካታቸውን በጠላት አስማርኳል። እናም ይህ ትውልድ አምላኩን ረስቷል። በአፍላት ትጀምራላችሁ፣ በወራት ትተውታላችሁ። ያወቃችሁትን ትረሳላችሁ፣ የረሳችሁትን ለማወቅ ትጥራላችሁ። የያዛችሁትን ትረግጣላችሁ፣ የረገጣችሁትን ትይዛላችሁ። አምሮታችሁ ብዙ ነው፣ ፍላጎታችሁ ልክ የለው። እኛ አባቶቻችን የነገሩን አምነን በእምነት እንኖራለን። እናም ከዚህ የተነሳ ለእናንተ ቅርስን ማውረስ ምስጢርን መንገር ከባድ ሆኗል። እኛ አባቶቻችን የነገሩንን ጠብቀን እንኖራለን፣ በእምነት እንኖራለን። እናም እኛ ሁሉ የለን፣ ሁሉ ግን ለእኛ ነው። ድሆች ብንሆን ባለጸጎች ነን። የተራቆት ብንሆን የጸጋ ልብስ አለን። ሐዘንተኞች ብንሆን ደስተኞች ነን። ከዚህም ግን ዓለም ቅርሱና ቅዱሱ ጽዋ የእኛ እንደሆነ ቅርሱን በእኛ እጅ እንዳለ እንዲያውቅልን እንፈልጋለን እና ክቡርነቶ ስላከበራችሁ እግዚአብሔር ይስጥልኝ። ቆይ ይረጋጉ። አንዴ አዳምጡ። አባ አንተ ቆይ ለምን እንደዚህ ትናገራችኋለህ? ምን አስበን እንዴት ራሳችን በራሳችን ወጥመድ እንድናጠም ታደርጋለን? ቆይ ምን ለማለት ነው የፈለገው? ቢሆንስ ቆይ ምን ማለት ነው? እንዴት እንደዚህ ለፍት ትመጣለህ? ይሄ እኮ ትክክል ነው። ቆይ ምን እያደረጋችሁ ነው ያላችሁ? ምንድን ነው እየሰራችሁ ያላችሁ? ነገሮች እኮ ሊተሳሰቡ። ቆይ ምንድን ነው የምታደርጉት? ምን እየሰራችሁ ነው ያላችሁ? እኛ እቅዳችን የነበረው ቤተክርስቲያናችን ከመቀጠላችን በፊት ከቤተክርስቲያኗ ጋር ንዋየ ቅድሳቱ አብሮ እንድትቃጠል ማስመሰል ነበር። ነገር ግን ንብረቶችን ከመውሰዳችን በፊት ዲያቆኑ ቅርሶች ይዞ ተሰውሯል። እሱንም እኮ ደጋግማችሁ ነገራችሁ። የኔ ጥያቄ ዲያቆኑ የት ነው ያለው? ንገሩ። እኛም እኮ ስናጣራ የነበረው እሱን ነው። እናም ባደረግነው ማጣራት መሰረት ዲያቆኑ ይገኝበታል ያለበትን ቦታ ሁሉ ማጣራት ነው። ማጣራት ላይ ሆነን በረባችንን ዘርግተናል። እንግዲህ ክቡርነቱ አሳው በረባችን ውስጥ ስለሚገባ ትንሽ መጠበቅ ሳይኖርብን አይቀርም። ስማ፣ እኔ ቤተክርስቲያን ውስጥ በምንኩስና እንድታገለግል ሳደርግ ቅኔ፣ ዜማ፣ ድጓ ተምረህ ቅኔ ተምረህ ቅኔ እንድትዘርፍ አይደለም። ሁላችሁም ቢሆን አዳምጡ። ይህን ስራ በቶሎ ሰርታችሁ መጽሐፍቶቹ እጅ ውስጥ እንዲገቡ ፈልጋለሁ። ጨርሳችኋል? ቶሎ እና አይጧን የምትገርላት ጉድጓድ ውስጥ ገብተህ ነው? እና አይጧን ገደልካት ወይስ አመለጠችህ? አይጧን ገደላት ማለት ሳባረራት ከሌሎች አይጦች ጋር ተቀላቀለችብኝ። ከዛ ከሌሎች አይጦች ጋር ተቀላቀለብኝ። ተጠፋፍታው አንቺ ልታሰድ ቢሮ ልታስጅ ቢሮ መጣሽው? ኧረ እኔ ለቁም ነገር ነው የመጣሁት። ቁም ነገር ምን መሰለህ ዳጊ፣ ኧረ እየጠበኩሽ ነው። ወዲህ እያስቆረጥሽ
የፍቅር ጥያቄ እንደተቀበልኩ ነግሬ ነው። አሁን በሞቴ ወንድ ብለሽ ነው ፍቅር ጥያቄ ተቀበልኩ። እኔ ምንስ ለምን ጾታ አትቀያየሩ? ዳግዬ በእናቴ ንብት ከቤት አስወጣልኝ። አስወጣልኝ። ወንድ አሰዳቢ ዳግ አስወጣልኝ። እችማ ራሷ ደሊላ ናት። አንቺ ዛሬ ገና መጥተሽ ከቤቴ እያስወጣሽ እንጃ ከገዛ ቤቴ አንቺማ ራስሽ ደላሪ። እንዲያውም ተይው፣ እሱን ተይውና ማለት ነው ከውጭ ጋር ምን አነታረከ? ለምን የሚያደርጋለት ምን የመጀመሪያ ቀን ፍቅራችን በደስታ እናከብር። ከቤት እያልከኝ ነው? አይደለም እኔ ልጋብዝሽ ነው ያልኩት። አዎ ምን ልትጋብዘኝ? ልጋብዝሽ መሰለሽ ምን እንዳጋብዝሻለሁ? ስታይ በሽተኛ እመስላለሁ? እሺ ሻይ በዳቦ ጭራሽ ሻይ በዳቦ በቃ በአንቺ ብቻ ጋብዝሻለሁ። አሁን ሂድ ይችላል። አዎ ይሻላል። ወንድሜ ራስህን ጠብቅ እሺ። እንደ ተማር ሰለጠን አወቅን የምትሉ ሰዎች እኮ ግርም ነው የምትሉ። አንተ ደግሞ በቃ እምነት ልጀምር ነው አይደል? እውነቴን እኮ ነው። ምኞታችሁና ምሮታችሁ ልክ የለውም። የተመኛችሁትን ስታገኙ ወደ ይሰለቻችኋል። ተው የተባላችሁትን ታደርጋላችሁ። የተከለከላችሁትን ትደፍራላችሁ። የተፈቀደላችሁ እንደው ችላ ትላላችሁ። ቤተ መቅደስ እንዳትገቡ ብትከለከሉ ወደፊት መቅደሱን በመስታወት አሰርታችሁ ውስጥ ባትገቡ እንኳን ሁሉም ነገር ውጭ ሆናችሁ ለማየት ትፈልጋላችሁ። ሁሉንም ነገር ለማየት ሁሉንም ነገር ለማወቅ ትፈልጋላችሁ። በአንዱ ግን አትጠቀሙበት። ሁሉ አላችሁ ግን ባዶ እጃችሁ ናችሁ። ሃይማኖት እንጂ እምነት የላችሁ። ምን አንተ እምነት ታሪክ ቅርስ እያልክ የምትቀባጥረው እንዴ? ደግሞ እኛም ስላልገባንና ስላልተረዳነው ነው እንጂ ኋላ ለመቅረታችንና ለመድከማችን ምክንያት እኮ ይህ በአጉል ባህል የተተበተበ እምነት ታሪክ መቅደስ እያልክ የምትቀባጥረው ነገር ነው እንዴ? እኛ እዚህ ጋር ታሪክ እምነት እያልን ስናላዝን ማለት ነው ዓለም ቀድማ ትወጥፋናለች። ትገባሃል? አንቺም እንዲያልሽ ዳሩ ባለቤት የጣለውን ማን ያነሳዋል? እምነታችንና ታሪካችን አዋደን ሀገራችን ከማሳደግ ይልቅ በእጃችን ገብቶ አንድ ቀን እንኳን ለማያድር ገንዘብ መጽሐፍቶቻችንና ታሪካችን ይሸጣል። እናንተ ተማሪ የምትሉ ሰዎች ደግሞ ተምራችሁ እውቀት ስታዳብሩ፣ ሰርታችሁ ገንዘብ ስታፈሩ ከላይ የሆናችሁበትን ሀገር ለቃችሁ ሰፋ ወዳለውን ትሉና እንደገና ከታች ትጀምራላችሁ፣ ትቀጥላላችሁ። በመጨረሻም ከጀመራችሁበት ትገኛላችሁ። ፈጥናችሁ ትወስናላችሁ፣ ወዲያውኑ ትጸጸታላችሁ። ከታሪክ ልማትንና ፍቅርን ሳይሆን ጥላቻና ጥፋትን ነቅሳችሁ ታወጣላችሁ። ከዛም በአደባባይ የከበረ ማዕድ እንደወጣ ሰው ደረታችሁን ነፍታችሁ አንድም ሳታስቀሩ ሁሉንም ነገር ትዘሩታላችሁ። የአሸናፊነትና የተሸናፊነት አርማ ሐውልት በአንድ ላይ ታቆማላችሁ። ለግልጽነት እና ለነፃነት እያላችሁ በምታደርጉ ሽኩቻ እርቃን ወደ መሆን ወረዳችሁ። በዚህ ዓለም ጥድፊያ ታማችኋል። አገራችሁን ትንቃላችሁ። ጥላችሁ ለመሄድ ትፈልጋላችሁ። ጥላችሁ ለመሄድ የተመኛችሁትን አፈር፣ ጥላችሁ ሄዳችሁትን ንቃችሁት ሄዳችሁትን አገር፣ በቁማችሁ የናቃችሁትን ጥላችሁ ሄዳችሁትን አፈር በሞታችሁ ልትለብሱ ትመኛላችሁ። ለሀገር ያፈራ ቀኝ ብላችሁ ትመኛላችሁ። በመጨረሻ በእናችሁን ወደ ሀገራችሁ ልካችሁ የወገኖቻችሁን ቅስም ትሰብራላችሁ። እንዲህ ነው። አይወልም ይህን ቢሰማ የለም እንጂ እኮ ትናገራለህ። ልክ ብለሻል። ድሮስ በፈረንጅ አዝማሪ የተዘጋጀ ሮ እንዲህ አይነቱን ፍሬ ነገር መች ይሰማል? አንተ ከሰሙ ብዙ ነገር ታወራለሽ። በደንያውን ትሰራዋለህ።
እንዲህ ነው። ይሰማኛል፣ የሰማዕታት ጥሪ ይሰማኛል። አንቺ መሬት የትኛው አይነት ነሽ? ለመሬት ነሽ ወይስ ሸካራ? ለውስጥሽ ደግሞ ነጭ ነቀዝ ፈልቋል። የአባቶችን ዘር ይዤ ነበር ልዘራብሽ ነበር፣ ግን ይህ ዘር እንክርዳድ የማያበቅል መሬት ያሻል። ባላደራነት እንዴት ይከብዳል! ያውም የህይወትን አደራ መጠበቅ። ግን እኮ ያደራ ህይወትን የሚያሰጥ አደራ ነው። ይህን ቅርስና አደራ ለመጠበቅ ይህን ዥንጉርጉር አለንጥሎ መጥበስበስ፣ ከምቾት ወደ መከራ መውረድ፣ ወደፊት ያለውን ብርሃንና ተስፋ እያዩ ወደዛው መፍጠን እንዴት ያደርጋል! ይህች ዓለም ፈጥና ታበቅላለች፣ ታጥፋለች፣ ታስባለች፣ ታከስፋለች። ይሰማኛል፣ የሰማዕታት ጥሪ ይሰማኛል፣ ይሰማኛል የሰማዕታት ጥሪ። አንቺ ፀሐይ ልትጨልሚብኝ ነው። ገና እኮ አልጠገቡሽም። ገና እኮ ሙቼ አልጠገቡሽም። ገና የአባቶችን ቅርስ ማስጠጋበት የሚረከበኝ ሰው ሳላገኝ ልትጨልሚብኝ ነው። ተዋህዶ በሰማዕታት ፈንድቃ ሳታበቃ ሁሉም ሳይወቃ ልትጨልሚብኝ ነው። ስሚ ልጄ፣ መቼም ወንድ ልጅን እንዴት አድርጎ በፍቅር ሚስጥር ማውጣጣት እንደሚቻል አንቺ መናገር ለቀባሪ ማድረግ ማለት እሱን ለኔ ተው። በመጀመሪያ ግን ክፍያ እንድትከፍለኝ እፈልጋለሁ። ምን ነካሽ ሊዲያ? ስራሽን በስርዓት ሰርተሽ ስጨርሽ ክፍያሽ እንደምሰጥሽና ለስራ ማስኬጃ የሚሆን ገንዘብ ሰጥንሽ በኋላ የዕለት ነገር ማንሳት ተገኝ ነው እንዴ? እኔ እንጃ እንዴት እንደሆነ ባላውቅም እንዳስክዱኝ ፈራሁ። ምን ማለትሽ ነው ሊዲያ? ስሚ ብቻ አንቺ ማለት ስራሽን በስርዓት አሳምረሽ ስሪ እንጂ ክፍያ አስጨንቂ። ደግሞ ሽልማት አለሽ። እሺ፣ ግን ታዲያ ሊዲያ የተለየ ነገር ከተመለከትሽ የግልሽ ውሳኔ ውስጥ ይጠብቅሻል። እሺ፣ እሺ፣ እኔ ከዚህ እጠብቅሻለሁ። አንቺ እንዳይጠብቅሽ ስቆይ ላይ ተረከፍኩኝ። ሰርፕራይዝ! ምን ነው ደጅ አስጠናሽኝ? 7 ሰዓት ቀጥረሽኝ አሁን 9 ሰዓት ትመጫለሽ? ዳጊ ደግሞ 2 ሰዓት እኮ ለፍቅር የሚከፈለው በጣም ትንሽ መስዋዕትነት ነው። አይ እሱስ ልክ ነሽ። እንኳን እነዚህ 2 ሰዓት እነዚህ አይነት ረጅም ጊዜያት ስጠብቅሽ አይደል እኮ ዳጊ። አሁን ክርክሩን ተውና ቅድም የሰጠሁት ይዘናና ቁጭ ብላ የፍቅር ቀንበጣችን እንቀጥስ። እንዴት ንፍቅ እንዳልሽኝ እኮ
ምንድን ነው? እኔ እኮ አላሳየሽኝም ወይ? ጨርሰው እንዴ? ጨርሰው አታስቀምጠው ዳጊ። ምነው አንቺ ዛሬ እኔን ማስከር ነው እንዴ እቅድሽ? አንተ እኔ እንደዛ አላሰብኩም። ደግሞ ባስብስ ማንከልፍ ያለብኝ። አይ እሱስ ልክ ነሽ። ከዚህ በኋላ ንብረቴም ሰውነቴ ያንቺ አይደል? አሽኮረኛንከ ዳጊ እኔ አለኝ ጠጣ። እኔ ምን ዳጊ ሁሌ ስመጣ ቴብል ምናምን ነው የማየው። ሌላ ነገር የለም እንደ ቤታችሁ? ያዳስ ነው ነው ወይኔ በእናትህ ለካስ ናችሁ። እኔ ምን ዳጊ ቤት ማንም የለም እንዴ? አዎ ማንም የለም። እማዬ ሰው ለመጠየቅ ብላ ሄዳለች። ያው ማክዳ ደግሞ ታውቂያለሽ፣ አንቺ እንደምትመጪ ስነግራት ፍቅረኛሞች ሲገናኙ ብቻቸው ሆነው ነው መጫወት ያለባቸው ብላኝ ቆሬት ትጫወት ሄደች። ምን የገባት ኩራት የኔ በጣም ባንተ ወጣኩ ነው እንዴ? በጣም ጠጣ ዳጊ ጠጣ። አራዳ ይጠጣ ጠጣ። ይሄማ ማለቅ አለበት ዳጊ። አራዳ ጠጣ። ደግሞ ሴት ትንሽ ትንሽ ነው እሺ የሚጠጣ። ጠጣ። እኔ ምን ዳጊ እስኪ ስለ ቤተሰቦች አውራኝ። አሁን በዚህ ሰዓት ይጠየቃል? የፍቅራችንን ቀን ነው እንጂ ማክበር ያለብን። አሁን እንዴት ነው በዚህ ሰዓት ስለ ቤተሰቦች የምትጠይቂኝ? በዚህ ሰዓት ዳጊ ደግሞ የቤተሰቦቹ ጉዳይ ማለት እኮ የእናንተ ጉዳይ ነው። ደግሞ አዳዲስ ፍቅረኛሞች ሲገናኙ ስለምን እንደሚያወሩ ታውቃለህ? ሰላም እንደሚያወሩ ስለ ቤተሰቦቻቸው ነው። እሺ አዎ በቃ ሁሉንም። እናትና አባታችን የተለያዩት በልጅነታችን ነበር እና እናታችን እኛን ለማሳደግ ስትል የጉልበት ስራዎችን ይሰራ ነበር። ነፍሱን ይማረውና ወንድሜ መርድም ከአቅሙ በላይ የሆኑ ስራዎችን እየሰራ እኛን ለማሳደግ ብዙ መስዋዕትነትን ከፍሏል። ያኔ እኔ የ15 ዓመት ልጅ እያለሁ ነበረ አባታችን መሞቱን የሰማነው። እናም አባታችን ከኛ ውጭ ሌላ ልጅ ስላልነበረው ያለው ንብረት ሁሉ ለኛ ተፈረደና ሁሉን ወረሰ። የሞተው ወንድማችን መርድ ነው ያልከኝ? አዎ መርድ። ምን ነው የሞተው ዳጊ? መርድማ በአንድ ገዳም ውስጥ በድቁና ያገለግል ነበር። እናም ከዕለታት በአንድ ቀን ወንበዴዎች ገዳሙን አቃጥለው ቅርሶቹን ለመውሰድ ሲሉ ሲያፈላልጉ ያያቸዋል። መርድም ቅርሱን ማስረፍ እንዳለበት ይሰማውና በዛው እያለ መርድ ማለት ነው ከገዳሙ እያለ ገዳሙን አቃጠሉት። እንትን ለማለት ይሄ ሊዘርፉ ፈልገው ማለት ነው የተቃጠለ ማስመሰል። ከዛ በኋላ ሲቃጠል ብዙ አገልጋዮች፣ ካህናት፣ ዲያቆናትን በዛው ሞቱ። የዛኔ ነበር መርድ የሞቱ። በጣም ነው የሚያሳዝን። ጠጣ ዳጊ ጠጣ። እኔ የምልህ ይሄ እብዱ ልጅ ምናችሁ ነው? ማን መርድ? መርድ ስለ መርድ ያለ ስለሆነ ቆየ ነው እንጂ እንደ እንትን እኮ ስለ መርድ ስለሆነ ስለቆየ ነው እንጂ ይሄማ ሌላ ልጅ እኮ ነው። አባታችን ከሌላ ወለደ ነው ስለ መርድ ስለሆነ እኮ ነው እንጂ አባታችን ይሄኛው እንደ ማለት ነው አባታችን ከሌላ የወለደው ወንድማችን ነው። እና
ዘመዶቹ ሲታመምባቸው አይ ከእህትና ከወንድሙ ጋር ሲሆን ይሻለው ብለው ወደ እኛ ቤት አመጡትና እዚህ ከሆነ ማለት ነው እንጂ ሌላ ልጅ ነው እሱ አይደለም። ቀደም አባታችን ከኛ ውጭ ልጅ የለውም አላልከኝም ነበር? አረ እንደሱ አለ ጆሮች ነው የሚሆን እያሉ እንደዚህ አያባላሉ እንትን ነው ጆሮአችን ጆሮች በደንብ አልሰማችሁ ማለት ነው። ግን እንደው ማለት ነው የኔ ምን አለበት አሁን በዚህ ሰዓት እንደዚህ አይነት ጭቅጭቅ አስፈላጊ ነው? ሙዲን ባትከንቹ ምን አለበት? ወሬ እያስቀየስክ ነው። እንደውም አውጥቶ ያለሽ ልጅ ደግሞ የምትፈልጊውን ነገር ነገርኩሽ አይደለም? ምንም ነገርከኝ። በመጀመሪያ ቀናችን እንዲዋሽኝ ከተጋባን በኋላማ አይዶን ነው ስብን እኮ ስለፈራሁ እኮ ነው። ምንድን ነው ያስፈራው? እንትን ነው በቃ እነግርሻለሁ፣ ግን ለማንም እንደማትናገር ቃል ልትገቢልኝ ይፈልጋል። የምን ቃል? ይሄንን ሚስጥር ለማንም እንደማትናገሪ ነው። ዳጊ አንተን ይንሳ ለማንም አልናገር ማለት ነው። በባልና በሚስት መካከል ሚስጥርህን ሚስጥር ያልኩት ጠብቅልህ ቃል እገባለሁ። ለቃላችን እንጠጣ። እና ለማንሽ ልንገርሽ ለማን ማትናገር አንተን ሰይድ ይደግ እሺ እንትን ማለት እብዱ ልጅ ራሱ ማለት ዳጊ ማለት ምን አለ መሰለሽ ሊዱ እንደነገርኩሽ ከለታት በአንድ ቀን ማለት ነው ገዳሙ በተቃጠለ ማግስት ገዳሙ በተቃጠለ ማግስት ለኔና ለማክዳ ደብዳቤ ደረሰ። ደብዳቤው ወደ ተላከበት ቦታ ስንሄድ መርን እናገኛለን። ደብዳቤውን የላከው መርን ነበር እና ሄደን ስናገኘው ወንበዴዎች ገዳሙን አቃጥለው ቅርሶቹን ሊዘርፉ እንደነበረ እና ቅርሶቹን ለማትረፍ ይዟቸው እንደጠፋ ነገረ። ከዛም በኋላ ያው ቅርሶቹን ሰውረን ለመቆየት ሲባል እብድ መምሰል እንዳለበት እና ራሱን መሰወር እንዳለበት ተነጋገረ። ከዛ በኋላ በጣም ከባድ ነገር የነበረው ግን መርድን እንዴት አድርገን ወደ ቤት እናምጣው የሚለው ነበር። ምክንያቱም እናታችን የልብ ህመምተኛ ስለነበረች ወደ ቤት ስናመጣው እንዳትሞትብን ብለን ፈራ እና እኔና ማክዳም እሷን ለማሳመን ስንል አባታችን የሌለው ልጁ ከሌላ የወለደው ልጁ ነው ብለን ወደ ቤት እንዲመጣ በሽተኛ እንደሆነም ጭምር እና ከእህትና ከወንድሙ ጋር እንዲሆን ተብሎ ነው ብለን አሳመናል። ነገር ግን እናታችን መርድ በወጣ በገባ ቁጥር ትደነግጥ ነበር እና እኔና ማክዳ በፍጹም መርድ እንዳልሆነ በደንብ አድርገን አሳመናል። ይሄን ሚስጥር የምናውቀው እኔ ማክዳና መርድ ብቻ ነው። አሁን አንቺ አራተኛ ሰው ሆነሽ ቃልሽ እንደምትጠብቂ ግን እርግጠኛ ስለሆንኩ ነው እናታችን እንኳን ማታውቀው ሚስጥር የምነግርሽ። አንተን ሳይ ብዬ እኔ ጠንበለን አንተማ አናውቃለን ትጠጣ አይደል? ጠጣ ነበር ስለጠጣ ዳጊ ቦሪ እሺ መውለድ አለ እሺ ዳጊ ሄሎ አቤት አለቃ መረቤት ማለት ትንሽ ነው። ስለ ክርስቶስ ግን መጠየቅ አልቻልኩም። እሺ
ምንድን ነው? እነዛ ጓደኞች ባለፈው ያገኛቸው ለእነሱ ደውዬ እኮ ምን ነው ቀናት እባክሽ እንዴት ቀን ነው መሰለሽ? ይሄ ሚስጥር ለማን የተናገረሽ ነው? ሚስጥር ቆይ ዳጊ ያፍናጣቂ ዝም በይ አንቺ ዝም በይ በቃ ምን ማለት ነው? ዳጊ ልኮነ ለማን ነው የተናገረሽ? ዳጊ ልኮነ ሞት ባለው ወይ አንቺ ምን ሆነሽ ነው ግን? ምን ሆነሽ ነው? እንዴት ስንት መስዋዕትነት የተከፈለበት ሚስጥር እንዴት ባደባይ ተዘረለሽ? ዳጊ እኮ ለማንም ምን እኮ እኔ አሁን ስንት ስራ የሰራሽ ልጅ አሪፍ መልካም ስራ የሰራሽ ለዚህ ስራሽ ነው። አይዞሽ አይዞሽ በርቺ። ነገር ግን አዝናለሁ ሊዲያ፣ ሚስጥር የባቄላው እኮ አይደለም።
እግዚአብሔር ይመስገን፣ እግዚአብሔር ይመስገን። የሰነበቱ አባቴ እስኪ ቁጭ በሉ፣ ቁጭ በሉ እስከ አባታችን ልሄድ ነው። በሰላም ነው? እንዴት ክዝ ብሎ የተቀመጡ አባት? በሰላም ነው፣ በሰላም ነው። ብቻ ዛሬ ጠዋት መልክ ደርሶ ለዚህ መቀመጤ። የምን መልእክት ነው? ማን የላከው? ብቻ ገዳም ውስጥ እንዳገኘሁት ነው የሚለው። ማንነቱ አልተገለጸም። እንደው አባቴ አብሬዎት ልቆይ ይሆን? ግድ የለም፣ ግድ የለም አባታችን፣ እርስዎ ይሁኑ፣ እኔ እጠብቃቸዋለሁ። ይሁኑ። ይሁን። እሺ፣ እግዚአብሔር ይስጥልኝ። ደህና ዋሉ። አሜን። ደህና ዋሉ አባታችን። ሰላም ያዋሉ። አባቶቼ እናንተ ከሄዳችሁበት የእውነት መንገድ ፈቀቅ ላልን አኩሪ ፍኖታችሁን ልከተል። እናንተ ሰማያት እንደሆናችሁ እኔም ሰማያት እንደሆን ቃል ለምድር ለሰማይ። አባቶች ለዚህ እውነተኛ አደራ፣ ለዚህ የህይወት ቅርስ ህይወትን ቢሆን አሳልፌ ልሰጥ ቃሌን ሰጥቻለሁ። የአላውያን ሰይፍ በአንገቴም ቢያልፍ መከራም ቢጸናብኝ ከእውነት መንገድ ፈቀቅ ላልን አኩሪ ፍኖታችሁን ልቀበል ቃል ለምድር ለሰማይ። ቅዱሳን እናንተ ሰማዕት ሆናችሁ በደማችሁ የተዋሕዶን ታሪክ ጻፋችሁ። እኔም በእናንተ መንገድ እንዲሄድ ለእናንተ ሰማዕትነትን ጽናት እንደሰጣችሁ ለእኔም እንዲሰጠኝ ለደካማው ልጃችሁ ለምኑልኝ። ይህን ህይወት አደራ እስከ ህይወት የመጨረሻ ልጠብቀው ቃል እገባለሁ። አባታችን። አቤት የኔ ልጅ ማን? አይኔ ነው ወይ መርድ? መርድ እውነት አለ። ተመስገን ተመስገን ጌታዬ ተመስገን። አቤት ቸርነት ረቂቅነት እስራኤልን ከግብፅ አውጥቶ ቀይ ባህርን ከፍሎ ያሻገረ አንተንም ከዚያ እቶነ እሳት ለዚያ በቃ። ተነስ ልጄ ተነስ፣ እስኪ ተነስ። እግዚአብሔር ይባርክ፣ እግዚአብሔር ይባርክ። መርዶ እኔ የምልህ መርድ የሚገርም እኮ ነው የእግዚአብሔር ስራ። እንዴት ልተርፍ ቻልክ? እኛ እኮ ተቃጥለህ አመድ ሆነህ ቀረህ ብለን ተስፋ ቆርጠን ነበር። እስኪ ንገረኝ መርድ እንዴት ልተርፍ ቻልክ? አዎ ተርፌያለሁ። እኔስ በእግዚአብሔር ታምር ተርፌያለሁ። የቃጠለው ምሽትን ወንበዴዎች ቤተክርስቲያን ካቃጠሉ በኋላ ቅርሶችን ይዘው ሊሰወሩ ሲፈልጓቸው ባየኋቸው። ከዛ ቅርሶችን ማትረፍ እንዳለብኝ ገባኝና ቅርሶችን ይዤ አመለጥኩ። ከዛ ራሴን ቀይሬ ተደብቄ ተቀመጥኩ። ሽፍቶች ግን ወንበዴዎች ግን እኔን ተከታትለው ያለሁበትን ደረሱበት። ከቤቴ ድረስ ራሴን ቀይሬ ከተቀመጥኩበት መጥተው ወንድሜና እኔን ገደሉብኝ። አባ ተው ልጄ፣ አሁንስ አቃተኝ፣ አልቻለሁም። ተው ልጄ እንደዚህ አትሁን። ተመስገን ፈጣሪ እና ቅርሶች አሉ የምትለኝ መርድ ተመስገን ተመስገን። የዘገየ ቢመስል ይቀድምህ የለም። ተነስ ልጄ ተነስ፣ አታልቅስ። ደግሞ እግዚአብሔር የሚፈትነው ወዳጁን ነው። ተነስ ተነስ ልጄ ተነስ። ይኸውልህ መርድ ምናልባት ይሄ ታሪክ አንተን ከዚህ ዓለማዊ ነገር አስቀርቶብህ ሊሆን ይችላል። ነገር ግን አንተ ሀገር ግን ሃይማኖት ግን ታሪክን ጠብቃል፣ እንዲሁም ትውልድን አትርፋል።
እናም በዚህ ደስ ሊል ይገባል እንጂ እንዳትከፋ። ተመስገን 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 ጌታዬ። በሌላ ግን መከራው በዛብኝ። ልጄ ተጽናና ተጽናና። አቶ መሬት ጆሮ ላይ ምንድን ነው የምትሉ? የቤተ ክርስቲያን በማቃጠል ገዛ ሕይወትን በማጥፋት እንዲሁም የሀገር ንብረት በመዝረፍ ወንጀል ተጠርጥረው በቁጥር ስር ዋል። ምንድን ነው የምትሉ? እባካችሁ እናንተ ሰዎች ተባካችሁ። ይገሉኛል። ቀደም ልዙ ነው ከሰው ኧረ እባካችሁ 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 ተይ። ምን አይነት ጉድ ነው? እባካችሁ ልጄን እባካችሁ። ወይኔ ልጄ ወይኔ ልጄ አይ ልጄ በተወሰዱብኝ። ወይኔ ልጄ ወይኔ እናንተ ግን ምን ጉዶች ናችሁ? ለምን ትዕግስታችንን ትፈታተናላችሁ? ኧረ ከሌላው የተለየ ለሃይማኖትና ለእምነት ተቆርቋሪ ያደረጋችሁ ማን ነው? እኛማ በእውነት መሰረት ላይ ለተመሰረተች ርትዕት ለሆነች ኦርቶዶክስ ተዋህዶን ያመን የሥላሴ እጅ ስራዎች ነን። እናም በሱ የተመረጥንና ለመመረጥ የበቃን የተዘጋጀን ትበል ደግሞ መስፈጣት ዘልዛላ ቆይቶ ይልቅ ይህን የቤት ተግባር ትታ የሰወርካቸው መጽሐፍ እቃዎች የት እንዳሉ ብታሳዩ ይሻላል። መጽሐፍቶቹ ደግሞ ከእናንተ ይልቅ ለእኛ ያስፈልጋሉ። እኒህ መጽሐፍ በእጅ ውስጥ ለማስገባት ዓለም እንዴት እንደጓጓ ባያችሁ። የእኛ ደግሞ ይህ ሁለተኛ ጉዳያችን ነው። የእኛ ዋናው ጉዳይ ይቺ ቤተክርስቲያን ከህንፃ ጀርባ ደምቃና ደማቅ ታሪካና ክርስቲያኖችን ማጥፋት ነው። አታገኛቸው። እኛ ባላውያን እጅ መሞት ምንኛ መታደል ነው! ምንኛ መታደል ነው! ስለ ክቡር ስሙ ስለ እርሱ መሞት መታደል ነው። ደግሞስ አማኝና ወርቅ የሚፈተነው በእሳት ነው። እኛ በኃጢአተኛ እጅ መሞት ምንኛ መልካም ዕድል ነው! አዎ መታደል ነው፣ መታደል ነው። ሽማግሌ አዳሉ እኒህ መጽሐፍ ዛሬ እናንተ ባሰጡ ነገ ከነገ ወዲያ በእጃችን ውስጥ ማስገባታችን አይቀርም። ስለዚህ ወይ የድግሱን ቅርጫ አሊያም ደግሞ ሞታቸውን ምረጡ። አዎ እንደነገርኩሽ ነው ክቡርነቱ፣ እንደነገርኩሽ ነው። እኛ ስለ ስሙም ሰይፍ እንቀበላለን፣ አንፈራም። አንተኛውስ ምን ትላለህ? ምን ታቂ ነው? አንፈራም። አንተ ምን ጉድ አታገኛቸው። ለእናንተ ከዚህ በላይ ጊዜ መስጠት አይጠበቅብኝም። ምንም አይነት እንቅስቃሴ እንዳታደርጉ ማለት ለምን ትቀልዳለህ? እኔ ክርስቲያኖች ደሚና የጠማኝ ሰው ነኝ። ስርዓት ነስ አትቀልድ። ኮማንደር ወደ ውስጥ ግባ። ደስታ ቤተክርስቲያን ሰው አላት። መስገን አምላኬ። እናንተ በቤተክርስቲያን ነው መሪዎችን አሰማርታችሁ እንደምታስቡ ቤተክርስቲያን ስለ ደህንነቷ የሚጨነቁላትን የሚቆረቆሩላትን አስተምራ ለዚህ አብቅታለች። ምንም እንኳን በስልጣን በዝታችሁ የፈለጋችሁትን ብዙ ነገር ማድረግ ብትችሉ እኛም በእግዚአብሔር ኃይል እስከ ዕለተ ሞታችን ድረስ እንታገላለን። እስካሁን በምታደርጉት እኩይ ተግባር ሁሉ ውስጤ ሲቃጠል ቆይቻለሁ። አሁን ግን በቃ ተመስገን ልጆቼ፣ ተመስገን እግዚአብሔር ሆይ ተመስገን፣ ተመስገን።
አባቶች መልእክት ይዤ መጥቻለሁና አድምጡኝ። ገና ከዘፍጥረት ከጅማሬው አዳምንና ሔዋንን ያሳታቸው ጥንተ ጠላታችን ዲያብሎስ የሰውን ልጅ ለዘመናት በቀንበሩ ስር አድርጎ ሲያሰቃይ ቆይቷል። በክርስቶስ ቤዛነት ከጥንት አብሶ ነፃ ከወጣ በኋላ ነፃ የወጣውን የእግዚአብሔርን ልጅ በየጊዜያቱ ሲያስት በማይስቱት ላይም መከራን ሲያበዛ መቆየቱ በየመጽሐፍቱ ላይ የተጠቀሰ በየዘመናቱ የታየ ሀቅ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ከጥንት ከክርስትና ጅማሬ ጀምሮ ክርስቶስን ተቀብላ ስታስተምር የቆየች ጥንታዊት ቤተክርስቲያን ናት። ገና ከጅማሬው ዓለም ሳይነቃ በባኮስ ዓይንነት ያየች፣ በእነ አቡነ ሰላማ ምስክርነት የተረዳች፣ በእነ አቡነ አረጋዊ በእነ አቡነ ተክለ ሃይማኖት መምህርነት አሳምና ያጠመቀች ቤተክርስቲያን ናት። ገና የሰው ልጅ በስልጣኔ ሳይረቅ በፊት ብራና ዳምጣ ቀለም በጥብጣ የሥነ ጽሑፍን በር የረገጠች የሰማያውያንን ዜማ በያሬድ ሰምታ ያንቆረቆረች በእውቀትም ዘርፋ ርቃ የመጠቀች ለሀገራችን ኢትዮጵያ ሙሉ ትምህርት ፍጹም ቋንቋ ከነፊደሉ ስነ ጽሑፍ ከነጠባው ኪነ ጥበብ በየመልኩ እምነት ከነፍልስፍናው ነፃነት ከነክብሩ አንድነት ከነጀግንነቱ አገር ከነድንበሩ ከነፍቅሩ ስም ከነትርጉሙ ያወረሰች ስንዱ እመቤት ናት። አሁንም ቢሆን ትውልዱ ጀግንነትን አገር ወዳድነትን ለታሪክ ለባህልና ለሃይማኖት ተቆርቋሪነት ይዞ እንዲያድግ በማስተማርና በማበረታታት በኩልም ቤተክርስቲያኗ የበኩሏ ጉልህ ድርሻ አላት እና ይችን ቤተክርስቲያን ጥንተ ጠላታችን ዲያብሎስ በተለያየ መንገድ መከራን ሲያበዛባት ሊያጠፋት ሲታትር ኖሯል። ገና ከጅማሬው በዮዲት ጉዲት የጀመረው የማጥፋት ዘመቻ በብዙ መስዋዕትነት ሲከሽፍ በግራይ በኩል የወረወረው የጥፋት ናዳ ብዙ ሀብቶቿን አውድሞ ብዙ ምዕመናንን መስዋዕት እንዲሆን ቢያደርግም በክርስቶስ መሰረትነት የተመሰረተችና ዘላለማዊ ስለሆነች ፈጽሞ ሊያጠፋት አቅም አልነበረው። በተለያዩ መንገዶች መጥቶ ያልተሳካለት ከይሲ በአፄ ሱስንዮስ ዘመንም የካቶሊክ ሚስዮናውያንን ልኮ ቅጽሯን ሲነቀንቅ ብዙ ልጆቿ ሰማዕትነትን እንዲቀበሉ ቢያደርግም የንብረት ውድመት ቢያስከትልም ሊያፈርሳት ጉልበት አልነበረውም። በየዘመናቱ ሁሉ ህዝበ ክርስቲያኑና አባቶች ወደ ፈጣሪያቸው በትጋት እየጸለዩ ግፋ ሲልም አንገታቸውን እየሰጡ በየዋሻውና በየገደሉ እየተጋደሉ ለትውልድ ጠብቀው አስተላልፈዋል። ይኸው ዛሬ ደግሞ ደሊላዊነትና ጎልያድነትን አስተባብሮ የተነሳ ሰይጣን ቤትህን እየነቀነቀ ነው። ሰማዕትነትን የሚጠይቅ ዘመን እየመጣ ነው። የአሁኑ ግን ከቀድሞ ሁሉ ይለያል። ኧረ ያሁኑ ይለያል። ኧረ ያሁኑስ ይለያል። ህዝበ ክርስቲያኑ በዓለማዊነት ባህር ውስጥ እየዋኘ ቤተ ክርስቲያን ስትቃጠል እንዳያይ የዓለም ግሳንግስ አይኑን እንደ ቅርፊት በሸፈነበት የአደጋ ደወል ሰምቶ ወዲያው በዘፋኝ ኳኳታ ድምፅ በሚዋጥበት ሰምቶ ሲራመድ ያለውን ደግሞ በዳንኪራ እግሩን ጠምዶ በሚይዝበት ዘመን ጠላት ተነስቷል። አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን ብሎ ለመጮህ የዓለም ወከፋ ፋታ የማይሰጥበት ትውልድ ተፈጥሯልና የአሁኑስ ይለያል። የአሁኑስ ይለያል። በስለትና በእሳት ብቻ ቤተክርስቲያን ማጥፋት እንደማይቻል የተረዳው ጠላት በውብ መልክ እያማለለ በጣፋጭ ልሳን እየደለለ በእንቅፏ ሙቀት እያፈዘዘች ጾም የምታስገድፍ ስግደት የምታስረሳ ከቤተ ክርስቲያን የምትገነጥል ደሊላዊ ገጹን ተጠቅሞ አፍዝዞ አደንግዞአልና አቤቱ ጌታ ሆይ ማረን፣ ከመንገድ ጠፍተናልና። አቤቱ አምላክ ሆይ ከደጅህ ርቀናልና። አቤቱ ክርስቶስ ሆይ ማረን፣ ማረን፣ ከቃልህ አፈንግጠናልና። ይኸው ዛሬ ደግሞ ጎልያዳዊ ገጹን ገልጦ እሳትና ስለቱን መዞ ከደጃችን ቆሟል። የምታዩት ሁሉ የምጣር መጀመሪያ ነው። ልጆቼ ሆይ የመከራው ጊዜ እንዲያጥር ከደሊላዊ እንቅልፍ ወጣችሁ ጠላት ያበጀውን የመለያየት አጥር አፍርሳችሁ ወደ ፈጣሪ ውደቁ። ንስሐ ግቡ ልጆቼ። የጻድቃንን የጽድቅ ፍኖት አስሱ። ከእናት ቤተ ክርስቲያን አትራቁ። ከአባቶች እግር ስር አትጥፉ። ወደ አምላካችሁ ተመለሱ። እግዚኦ በሉ። መዓቱ ብዙ ነው። ከመዓት ጠብቀን በሉት። ቤተ ክርስቲያንን ጠብቅልን በሉት። አንሙ ልጆቼ። ለሚመጣው መስዋዕትነትን መቃዘን ጉልበት አድለን በሉት ልጆቼ። ንስሐ ግቡ። ማረን በሉት። ጠብቀን በሉት ልጆቼ። አባቶቼ ሆይ ካህናት ሆይ ጠቦቶቼን ጠብቅ፣ ጠቦቶቼን ጠብቅ፣ ልጆቼን ጠብቅ። በእምነታቸው አጽኗቸው። ከከሃዲያን ከመናፍቃን ጠብቋቸው። ወደ ቤቱ መልሷቸው። ጠዋት በቅዳሴው ሰርክ በጉባኤው
የሰማዕታትን ገድል እያስተማራችሁ ለተጋሮ ሕይወት አብቋቸው። ትንሣኤዋ እስከሚመጣ ድንግዝግዝ ይላልና መንገድ እየሳቱ በየጥሻው እንዳይወድቁ የእምነት ጧፍ እየሆናችሁ ፍኖቱን አሳዩአቸው። መከራው በገፋ መጠን ትንሣኤው መቃረቡን አስረዷቸው። አደራ አባቶች አደራ ለሌሎች አሳውቋቸው ብለዋል የገዳም አባቶች። አደራ አደራ አደራ። አቤቱ ይቅር በለን፣ አቤቱ አድነን። Yeah.